ከአላህ ውጭ ማንም አይለመንም። ነቢያቶችም አይለመኑም፣ ወልዮችም አይለመኑም። መላእክቶችም ጅብሪልም ገብርኤልም ሚካኤልም ኢስራፊልም ሁሉም መላእክቶች አይለመኑም። ሊለመን የሚገባው ማን ነው? አላህ ነው። ኢባዳ ነው። ኢባዳን ደግሞ ቆርሶ ለሌላ አካል መስጠት ሽርክ ነው። መማት ወሁወ የድዑ ሚን ዱኒላህ ደኸለ ናር አሉ ነቢዩ ሰለላሁ ዐለይሂ ወሰለም። ከአላህ ውጭ ያለን አካል እየተማጸነ እየተገዛ የሞተ ሰው እሳት ገባ አሉ። ወላሂ የሁል ጊዜ ጭንቀታችን ሊሆን የሚገባው እንደው የአላህን ሐቅ እንዴት ማስጠብቅ መሄድ እንችለው ጭንቀታችን ይሁን። ወላሂ ለምን መሰላችሁ? ሰውነን ወንጀል ላይ እንወድቃለን። አኺራ ላይ ቅጣት እንኳን ቢመጣብን ከሽርክ ውጭ ያለው ወንጀል ከሆነ የቅጣታችን ልክ የወንጀላችን ልክ ተቀጠን መጨረሻችን ጀነት ነው። መጨረሻችን ጀነት ነው። ሽርክ ከሆነ ግን አላህ አልደራደርም። ኢነላሃ ላ የግፊሩ አን ዩሽረከ ቢሂ ወየግፊሩ ማ ዱነ ዛሊከ ሊመን የሻ። አላህ በሱ ላይ የሚያጋሩትን አንድንም አልምርም አለ አላህ። ወየግፊሩ ይምራል ማ ዱነ ዛሊከ ሊመን የሻ። ከሽርክ ውጭ ያለን ግን አላህ ለፈለገው ይምራል። ሽርክንስ አሉ በቃ ቀይ መስመር ነው፣ አልደራደርበትም። ስለዚህ ቀብርም አንገዛም። ድረሱልን